الله أكبر الله أكبر የሙስሊሞች ቁርአን ራሱ ኢየሱስ ክርስቶስ እንደሚነሳ እንደሚያርግ ያስረዳል። አሁን ደግሞ እንደሰማችሁ ለመጥቀስ የሞከረው ምዕራፍ 19 ከአንቀጽ 33 ነው። እስቲ እናንብበውና ከ30 ጀምረን አውዱን እንረዳው። እንዲህ ነው የሚለው قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت أوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام على يوم ولدت ويوم أموت ويوم أبعث حيا ሕፃኑም አለ እኔ ያላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛ አላደረገኝም፣ ሰላምን በእኔ ላይ ነው፣ በተወለድኩም ቀን በምሞትበትም ቀን ሕያው ሁኜ በምቀሰቀስበትም ቀን ነው ያለው። ከአሁኑ እንደምንረዳው አይሁዶች መርያምን በዝሙት ሲከሱ ኢየሱስም እናቱን ለመከላከል እንዲችል ፈጣሪ አምላካችን አላህ የመጀመሪያ ተአምር አድርጎ በአንቀልባ ላይ ታዝሎ በነበረበት ጊዜ ኢየሱስ የመናገር ችሎታ ሲሰጠው ነው። የተናገረውም በመሞትበትም ቀን ነው ያለው። የትኛውም ሙስሊም ኢየሱስ አይሞትም የሚል አስተሳሰብ የለውም ወይም እምነት የለውም። እንደማንኛችንም ከሞተም በኋላ እንደሚነሳ ቅቡል ነው። ለዛም ነው መዲና ላይ ሲሞት የሚቀበርበትን የመቃብር ጉድጓድ ተቆፍሮ የሚጠብቃቸው ማለት ነው። በተጨማሪም ይህንኑ ንግግር ያህያ አለይሂ ሰላም ወይም ጆን ዘ ባፕቲስት ወይም የመጥምቁ ዮሐንስ በቁርአን ላይ ከኢየሱስ በፊት ተናግሮት እናገኘዋለን። ምዕራፍ 19 አንቀጽ 14 ላይ ወሰላሙ ዐለይሂ የውመ ውሊደ ወየውመ የሙቱ ወየውመ ኡብዐሱ ሐያ፣ በተወለድኩበትም ቀን በሚሞትበትም ቀን ሕያው ሆኖ በሚነሳበትም ቀን ሰላም በእርሱ ላይ ይሁን ይላል። እንግዲህ አሁን ይህ ሰው ኮንሲስታንት ይሆናል ብዬ ባላምንም ይህ ቄስ ማለት ነው ጆን ዘ ባፕቲስት ወይም የመጥምቁ ዮሐንስም እንደሚሞት እንደሚነሳ በመናገሩ ፈጣሪ ነው እያለ ነው ብሎ መቀበል ይኖርበት ነው ማለት ነው። እንቀጥል ደግሞ እስቲ ቀጥሎም እንደሚል እንስማው።